በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዐ አቡነ ሀብተ ማርያም ከዓለም አስቀድሞ በነበረ በእግዚአብሔር አብ ስም የድንግልን ሥጋ ከፍ ከፍ ባደረገ በእግዚአብሔር ወልድ ስም እንዲሁም በእግዚአብሔር መንፈስ ቅዱስም ስም ከእነሱ ባለመሸሽ ፊደሉን እጽፍ ዘንድ ለስሙ ሰሌዳን እሻለሁ። እነዚህን ሁሉ ካለመኖር ያመጣ እርሱ ነውና ለጽንሰትከ ንግግሩ በሚያምር የጻድቁ ባሕታዊ ብስራት ከቅድስት ዮስቴና ማዕፀን ለሆነ ጽንሰትህ ሰላምታ ይገባል። የዮና ልጅ ሐዋርያው ጴጥሮስ የተባልክ ሀብተ ማርያም ሆይ ፍጽምት ከምትሆን ትሕትና ጋር ወንድምን መውደድን እሻ ዘንድ የጽድቅን ሥራ አስተምረኝ፣ ማስተዋልንም አድለኝ። ለዝክረ ስምከ በኋለኛው ዘመን ጥምን ለሚያስረሳውና ከወይን ይልቅ ለሚወደደው ስም አጠራርህ ሰላምታ ይገባል። የማርያም ልጅ ወዳጅ የወንክ ሀብተ ማርያም ሆይ ታማኙ ተክለ ሃይማኖት አጥብቆ እንደለመነ እኔንም ከብዙ ሐዘን ታድነኝ ዘንድ እለምንሃለሁ። ለስርተ ርእስከ ወለርእስከ ለተከፈለው ወይም ለተቆናዘለው የራስ ጸጉርህና የክብር ዕንቁ አክሊልን ለተቀዳጀው ራስህ ሰላምታ ይገባል። መጥምቀ መለኮት ዮሐንስ የተባልክ ሀብተ ማርያም ሆይ በደብረ ሊባኖስ አውራጃ ንስሐ ግቡ ተጠመቁ እያልክ ታስተምር ዘንድ የተላክ አንተ ነህ። ለገጽከ መብልንና መጠጥን በመጠጣት ደም ግባቱ ላልጠቆረ ወይም ላልገረጣም እንዲሁም ኅብሩ ለሚያበራና ለሚያንጸባርቅ ገጽታ ሰላምታ ይገባል። እንግዳን አቀባበል መልካም የሆነ አብርሃም የተባልክ ሀብተ ማርያም ሆይ ክፉ ከሚሆን ከበደል መንገድ ታርቀኝ ዘንድ አባቴ ሆይ እኔ ችግረኛ የምሆን ልጅህ እማጸናሃለሁ። ለቀራምብቲከ ወለአዕይንቲከም በሰማያዊ ድንኳን ውስጥ ስሉስ ቅዱስን ይመለከቱ ዘንድ ለተባበሩ ቅንድቦችና ዐይኖችህ ሰላምታ ይገባል። የደብረ ሊባኖስን ዙሪያ የምትጠብቅ በሥልጣን የተሾም ጻድቁ ሀብተ ማርያም ሆይ የኤዶምን መንገድ እንዳይከለክለኝ የገነትን እንጨት ዕፀ በለስን ካስቈረጠ ከጠላት ዲያብሎስ መገዳደር ጠብቀኝ። ለአዛኒከም ሰይጣን በትዕቢት ይፈትን ዘንድ ፈጣሪን ሲለምነው ቃሉን ለሰሙ ጆሮች ሰላምታ ይገባል። ይቅር ባይ እግዚአብሔር ገሠጸው እንዲህም አለው፣ ሀብተ ማርያም ከእናቱ ማዕፀን ሳለ መረጥኩት፣ የሚያምነውን ሁሉ ስለ እርሱ ማልኩት። ለመላቲከ ወለአናፊከ ቅላቱ እንደ ሮማን አበባ ለሆኑ ጉንጮችህና ቁጥራቸው 2 ለሚሆኑ አፍንጮችህ ሰላምታ ይገባል። የተክለ ሃይማኖት የቤቱ ሹም የምትሆን አለቃ ሀብተ ማርያም ሆይ ከአምስቱ መቅሰፍቶች ታድናት ዘንድ እግዚአብሔር ርስቱ በምትሆን ደብረ ሊባኖስ አሰለጠነ። ለከናፍሪከ የትዕግሥትን መዝጊያ ላደረጉ ከንፈሮችህ ሰላምታ ይገባል። ክፍል ከሰማይ መላእክት የሚሆን ሚናስ የተባልክ ሀብተ ማርያም ሆይ ሰማይን ያጸና ክርስቶስ በግርማ በመጣ ጊዜ በልመና ነፍሴን ከሥላሴ ፊት አስማማት። ለአፉከ ዓለምን የፈጠረ ጌታን ፈጽሞ ከማመስገን በቀር የበደልን እህል ላልቀመሰ አፍህ ሰላምታ ይገባል። ሀብተ ማርያም ሆይ አስቀድመ የጥበብን ልሳን ገንዘብ እንዳደረግካት ፍጹም የሆነ የኀጢአት ነገር በበዛበት በሥጋ ገበያ እንዳልቀር ፈጽመ ገንዘብ አድርገኝ። ለአስናኒከ ወደ ልሳንከ ሳቅን ላለመዱ ጥርሶችን ከእረኞች ጋር ላልተሳለቀ ልሳንህም ሰላምታ ይገባል። ሀብተ ማርያም ሆይ ክብር በመላእክት ዘንድ ታወቀ። በስሜ የተራበውን ያጠገበና የተራቆተውን ያለበሰውን ማረፊያውን ባጠገብ አድርግለት። ለቃልከም 4ቱን ወንጌላት ለሚናገር ቃልህ ሰላምታ ይገባል። ክፉ የሆነ መልአከ ሞትን ያሰጠመውም እርሱ ነው። 6ቱን ቃላተ ወንጌል የፈጸም ሐዋርያ ሀብተ ማርያም ሆይ ሰላምታ ይገባሃል። 7ቱ ብርሃናት ወደ ተተከሉበት ቦታ እንዲሁም ሕግጋቶቹ 10 ወደሚሆኑ አዳራሽ አስገባኝ። ለእስትንፋስከ ዘወትር ለድንግል ማርያም ልጅ ምስጋናን ስታቀርብ ለማይደክመው እስትንፋስህ ሰላምታ ይገባል። ሀብተ ማርያም ሆይ ከአፍህ የብርሃን ጸዳል በነጠበ ጊዜ ካህን እልፍ ቁጥር ያለው ስግደትን አምላኬ አምላኬ ለማለት ከሰጠ በኋላ በርኅራኄ ንግግር ብዛት ከቃሉ አታብዛ ማለትን ሰማ። ለጎሬከ አንተን ለማረጋጋት የሰማይ መልአክ ፈጥኖ እስኪመጣ ድረስ በውሃ ጥም ለታሰረው ጎሬ ሰላምታ ይገባል። ሐዋርያው ሀብተ ማርያም ሆይ እርሱ ለአንተ ምስጢርን እንዳሳየ አንተም በዚህ ዓለም በኋለኛው ዘመን በሚመጣው ዓለም ገጽህን አሳየኝ። ለክሳድከም የክቡር አምላክ ልህኩት ወይም ጌጥ ለተባለው በመምህር መልከ ጼዴቅ እጅ አስኬማን ላደረገው አንገትህ ሰላምታ ይገባል። የተመረጥክ ሀብተ ማርያም ሆይ ልመና በሁሉ የታወቀ ነው። በረድኤትህ ይችን ማኅበር ስውርና አስፈሪ ከሚሆን ጠላት ሴራ ጠብቃት። ለመታክፍቲከም ለውሃ መቅጃ ወይም ማሰሮ መጠጊያዋ የሚሆን እግር ባነቀፈው ጊዜ
መስቀልን ለብሰው ለተሸፈኑ ትከሾች ሰላምታ ይገባል። ኃያል ሀብተ ማርያም ሆይ አንተ ለደብረ ሊባኖስ አለኝታዋ ነህ። ስምህን ጠርቶ ጤናን ያላገኘ ማን ነው? የዓለም ብርሃን ጌታ አንተን ወዶሃልና ለዘባንከ በክርስቶስ ትእዛዝ ወደ ኋላ እስክትገባ ድረስ የውሃዋን መቅጃ ለለያት ጀርባ ሰላምታ ይገባል። ከየውጣ ወይም ከአምላክ ቃል ኪዳንን የተቀበልክ ካህን ሀብተ ማርያም ሆይ የተረገመ የሰማያት አውሬ ነፍሴን እንዳንበጣ ከቦ እንዳያጠቃት በመታመን ለምንሃለው። ለእንግዳከ ወለዕፅንከ ወልደ ነጎድጓድ ማረፊያን እንዳደረገው እንደ አምላክ ዕፅ ወይም ጉያ ለተወደደው ዕፅንህና ለተወደደ ደረት ሰላምታ ይገባል። ሀብተ ማርያም ሆይ ስሙር የሆነ የአምልኮ መሥዋዕትን እንዲህ እያልክ አሳርግ። የዓለም መሠረት የሆንሽ ማርያም ሆይ ምድርን ከፈጠረ ሕያው ከሆነ ልጅሽ ጋር ፈጥነሽ በቶሎ ነይ። ለአዳዊከ በፀሐይ ሐሩር በብርድና በጉም ልምላሜ ለማይለያቸው እግሮች ሰላምታ ይገባል። ሀብተ ማርያም ሆይ ሕማምን እንዳላይ ሸሽገኝ። በነጣቂውና ምሕረት በሌለው ሞት ፊት በዕድሜ የምከፍለው ገንዘብ የለኝምና ለመዛርኢከ ልባቸው ለደከመ ምርኩዝ ለሆኑ ክንዶች ሰላምታ ይገባል። እነርሱ መልካም ትእዛዝን ለማድረግ የተዘጋጁ ናቸው። የደብረ ሊባኖስ ታላቅ ዛፍ የተባልክ ናርዶስ ሀብተ ማርያም ሆይ ከልጅነት ጀምሮ የጠጣኸው የተክለ ሃይማኖት ልምላሜ ለእኔ ላዘነ ልጅህ ተስፋ ይሁነኝ። ለኰርናከ ወለእመትከ የኀጢአትን ክርን ለሰበረ ክርንህና የሃይማኖት ቤትን ለከነዳ በትር ለሆነው ክንድህም ሰላምታ ይገባል። ሀብተ ማርያም ሆይ ማደሪያን እንዳጣ እንደ ብቸኛ ወፍ በቀንና በሌሊት በየሀገሩ እንዳልውል በልቤ ውስጥ ፍቅርን አስቀምጥልኝ። ለራከም ዘረዋን የሆኑ በጎችህ የሚታገዱበት የሃይማኖት በትርን ለጨበጠው መዳፍ ሰላምታ ይገባል። የአርምሞና የጸጥታ መገኛ የሆንክ ሀብተ ማርያም ሆይ እንደ ብረት በትር ጠንካራ የሆነው ጸሎትህ ከመፍገምገም ይታደገኝ። ዳግመኛም ቃል ለነፍሴ ቅዝቃዜ መሸፈኛ ይሁንልኝ። ለአጻቢከ ወለአጽፋሪከም እርስ በእርሳቸው ለሚመሳሰሉ እንዲሁም በላያቸው ላይ ለበቀሉ ነጫጭ ለሚሆኑ ጥፍሮች ሰላምታ ይገባል። የገነት ደጃፍ ባለሟል መልአክ የተባልክ ሀብተ ማርያም ሆይ ነፍሴን የሰማይ አውሬ በቀንና በሌሊት እንዳያስደነግጣትና የኀጢአት ጭቃ እንዳያድጣት ጠብቃት። ለገቦከ ወለከርስከም ምንጣፍን ላልፈለገ ጎንህና የራብን ጎርፍ ለተሻገረ ዋናተኛ ወድህ ሰላምታ ይገባል። ለአንተ የረፍት ቦታ የተዘጋጀልህ ሀብተ ማርያም ሆይ አዳራሽን ላነጸ ገድልህንም ለጻፈ በመንግሥተ ሰማይ መልካም ማረፊያን አሰጠው። በውስጧ የኬፋ የእውነት እጅ መክፈቻ የሚገኝባት የመጻሕፍት ቃል ማረፊያ ለሚሆን ልብህ ሰላምታ ይገባል። የጌታን ትእዛዝ ፈጻሚ መልአክ የተባል ሀብተ ማርያም ሆይ ዘለፋ የሌለበት ስምህን መጥራት ተስፋ ላጣው ለኔ ከመፍገምገም ይደግፈኝ። ለኩልያቲከም ለሃይማኖት ሰይፍ አፎቱ ለሚሆን ኩልያት ሰላምታ ይገባል። ሦስቱ ጠቢባን እንደ ተናገሩ ለእግዚአብሔር የቀረብክ ምስጋናን የምትሰዋ ሀብተ ማርያም ሆይ ምግባርን በማጣት የተራቡ ነፍስና ሥጋዬን ከሰማያዊ ኅብስት ይጠግቡ ዘንድ አትከልክላቸው። ለሕሊናከም ወዲያና ወዲህ በማለት ጳውሎስ የናቃት የዚህችን ዓለም ኑሮ ለማያስብ ሕሊና ሰላምታ ይገባል። ለድንግል ልጅ ሎሌ የሆንክ ሀብተ ማርያም ሆይ በንግግሩ ልክ ወዳጅ እንደሚመስል በኋላ ግን ገዳይ የሚሆን ሰይጣን እንዳይነክሰኝ ቸል ባለ ማለት ጠብቀኝ። ለአማውቲከም እረኞች መልካም ነገርን ስላስተማርካቸው ፈንታ ስድብን ሲሰድቡ ቂምን ላልቋጠር አንጀትህ ሰላምታ ይገባል። ፀሐይ የምትዘመድ የተመሰገንክ ሀብተ ማርያም ሆይ የተራቆተች ነፍሴን በበደል ብር ውስጥ በየወያለች እንዳትቀመጥ በልመና ፈውስ። ለነዋየ ውስጥከ ወለእምብርትከ ነዋዩ ለማያልቅ ነዋየ ውስጥህና ንጹሕ ለሚሆን የሃይማኖት ሽቱ ሙዳይ ለሚሆን እምብርትህም ሰላምታ ይገባል። ወልደ ማርያም የመረጠው ዮሐንስ የተባልክ ሀብተ ማርያም ሆይ የእጅ መብራት በበደል ፊት ከዋዩ የተነሣ ከጠፋ በኋላ ከቀድሞ ይልቅ እይታው 7 እጅ በልጦ አማረም። ላቋከ ወላቋያጺከም የንጽሕናን መታጠቂያ ለታጠቀ ጭንህና ከዓለም ፍትወት ለራቁ አቋያጽህ ሰላምታ ይገባል። ሀብተ ማርያም ሆይ ፈጣሪ በአንተ ላይ በክፋት ለተነሱ መብረቅን በላከ ጊዜ አንተን ከመካከላቸው ለይቶ አዳነም። የዋ በሆነ አባት ላይ እውነትን አሳየም። ለአብራኪከ ወለአጋሪከም በየሰዓቱ ለሚሰግዱ ጉልበቶችህና ሕግን የሠራ ጌታን በመውደድ ለቆሙ እግሮች ሰላምታ ይገባል።
በየዕለቱ የችግረኞችን ልመና የምትሰማ ሀብተ ማርያም ሆይ ምሕረቱ ከበዛ የዋ አምላካችን ዘንድ በከንቱ እንዳንጠፋ ስለኛ ለምንልን። ለሰኮናከም ወንጌልን ለመስበክና የንባብ ቃል የጎደለውን ቃል ለመገሰጽ ለተፋጠነ ተረከዝህ ሰላምታ ይገባል። ሀብተ ማርያም ሆይ ጽንሰትህ ከዮሐንስ ጽንሰት አይደለም። የዋይት የሆነች እናትህ በትካዜውና ቤተ እግዚአብሔር ብታዘወትር ነጎድጓድ የሚሆን የባሕታዊ ብስራት እንዴት ተሰማ! ለመከየድከም በባሕር መካከል ማረፊያውን በሚፈልግ ጊዜ የኀጢአት ድጥ ላልነካው የእግር መረገጫ ሰላምታ ይገባል። ሀብተ ማርያም ሆይ የጽድቅህን በረከት ለመሳተፍ ምራኝ። ከፊትህ የሚፈሰውን እምባና የጀርባህን ግርፋት የሰው ልጅ ልቡና እንዴት ቻላቸው! ለአጻብዕ እግርከም ወለአጽፋሪከም ቁጥራቸው 10 ለሚሆኑ ለእግር ጣቶች መልካቸው በረዶ ለሚመስሉ ጥፍሮችም ሰላምታ ይገባል። የጽድቅ ፍሬ የበዛ ብፁዕ ሀብተ ማርያም ሆይ ጌታ በመረጠ በጻድቃን ማኅበር አደባባይ ከሁሉ አስቀድሞ ለእርሱ ትሰግድ ዘንድ አደለም። ለቆምከ ወደ መልክከም የአዳም አካል አካሉ ለሆነ ቆም የጸዳሉ መልክ ለሚወደድ መልክህም ሰላምታ ይገባል። የጌታን ቃል የፈጸምክ የተመረጥክ ሀብተ ማርያም ሆይ በሰውነት የተመላለሱ ረሃብና ጽም አዳይም በሆነ ቃል ኪዳን ከኔ ይወገዱ። ለጸአተ ነፍስከ ከሥጋዋ ማደሪያ ኋላ በአዛኝ ክርስቶስ ትእዛዝ እስክትሰናበት ድረስ ንጹሕ ለሆነች ነፍስ መውጣት ሰላምታ ይገባል። የዋህ ርግብ የሆንክ ሀብተ ማርያም ሆይ እንደ ኖህ አባታችን ያለ የእውነት ብስራትን አብስረኝ። በፍርድ አይደለ ነገር ግን የሁሉ ነገር ባለቤት በሆነ በአምላክ ቸርነት እንጂ። ለበርነ ሥጋከም እንደ ሙሴ ሥጋ ሳይሰወር ለአዳም ልጆች ሁሉ የተገለጠ በርነ ሥጋ ሰላምታ ይገባል። ሀብተ ማርያም ሆይ የሚካኤል ባለሟል ተብለ የተላክ አንተ ነህ። በጥልቅ አዘቅት ውስጥ የሚገኙትን የሰው ነፍሳት በምታወጣ ጊዜ ጠቃሚ የሆነች ጸሎትህ ለኔም ትድረሰኝ። ለግንዘተ ሥጋከም በደጋግ ካህናት እጅ ለተፈጸመውና መዓዛው ስህኒ ሽቶ በሚሆን በነጻ የሃይማኖት ልብስ ለተከናወነው ግንዘተ ሥጋ ሰላምታ ይገባል። ወይንና ማር የተባልክ ሀብተ ማርያም ሆይ ከአስቸጋሪ ሐዘን አልፍባት ዘንድ ሁለንተናዋ ብርሃን ወደ ሆነ ማደሪያ አስገባኝ። ለመቃብሪከም የአባታችን የተክለ ሃይማኖት አጽሙ ባረፈባት በደብረ ሊባኖስ ገዳሙ ለሆነው መቃብር ሰላምታ ይገባል። ሀብተ ማርያም ሆይ በመታመንና በፍቅር የተስማሙ ሩጫቸውን ወይም ትሩፋታቸውን የፈጸሙ ኤልሳዕና ፊልጶስ ስማቸው የጣፈጠ እንደሆነ ያንተም ስም የጣፈጠ ነው። ለመቃብሪከም ለተክለ ሃይማኖት አባታችን የመቃብሩ ዘውድ ወይም ተዛማጅ ለሚሆን መቃብር ሰላምታ ይገባል። ሀብተ ማርያም ሆይ ፍቅርህ በላይ የተንሰራፋ በድንን እንዳስነሳው እንደ ኤልሳዕ መቃብር ያንተን መቃብር መረጡ። ምንታስዮ የስምህን መታሰቢያ ገልጥ ዘንድ ላደለኝ ለእግዚአብሔር ምን እከፍለዋለሁ? ስንፍናን የማትወድ ጠቢብ ሀብተ ማርያም ሆይ ጥበብ በፍቅርህ የሰነፎች ልብ ውስጥ ማደሪያን አበጀች ወይም አነጸች፣ 7 ምሰሶዎችንም አቆመች። ትጉዋን የምትሆኑ የሀብተ ማርያም ቤተሰቦች ሆይ ምስጋናን ለማድረግ ድከሙ፣ በዓላቶቹንም አክብሩ። በእርሱ ላይ የእግዚአብሔር ክብር ይመሰገናልና። በመንገድ ላይ በተራመዱ በተመረጡ ትጉዋን ወገኖቹ እጅ ይህ ተስፋ ይሆን ዘንድ መታሰቢያው ተጽፏልና። ለዝንቱ ቃለ ማህሌት ይህን የምስጋና ቃልና ድርሳን በቃል የሚያነበውንና በጆሮ የሚሰማውን እግዚአብሔር ሩይ በሚሆን በአብ ኪዳን ይጠብቀው። በተናቀ ልቡ የሚያቃልለው ግን እንደ ዳታንና እንደ አቤሮን በፍርድ ቀን ይኮነናል። በደብረ ሊባኖስ ቀድሞ ከሰማይ በታች ያልተሰማ የተለየ የሆነ የሚያስደንቅ ዜና ተሰማም። በደልን የሚያስተሰርይ ለካህን ሀብተ ማርያም ውሃ የተሸሸገውን ትገልጥ ዘንድ እምቢ አላለችም። ቀላይ ምስጢሮቿን ትናገር ዘንድ ከፍ ከፍ አለች። የአባታችን ሀብተ ማርያም አምላክ ሆይ ሕዝበ ክርስቲያኑን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን።